መናረጫሉ ዶርጎ ሚን ከብዶ ከንሲን መዳሉ ከዛ እያመጣ ምናምን ሆነ። ስራ የለውም ቆንጆ ነው። አንቺስ ምን ትሰሪ ነበር? በቃ እርግዝናው ከተከሰተ በኋላ ካረገዝኩ በኋላ ምንም በቃ እንትን አላልኩም። እሱ ግን የሌለ ደስ አለው። በቃ ችግር የለውም እህቴ አጠገብ፣ ምክንያቱም ቤተሰቤን እንዲያውቅ አልፈለኩም። ከዛ ቶሎ በቃ ትውውቅ እናድርግ ቢፈልጉም ባይፈልጉም ከዛ ምናምን አልኩትም። እሺ አሁን ግን ለጊዜው እህቴ አጠገብ እንሆን ምናምን አለኝ። እሷ እንድትተባበረን ምናምን በስራ በናምን ሲል እሺ ብለን ከሱ እህት አጠገብ ተከራየን። ከዛ 2 ወር ከሆነኝ በኋላ እሱ ተቀያየረ፣ እህቱም ተቀያየረች። እርግዝናሽ 2 ወር ሲሆን እህቱም እሱም ተቀያየሩ? አዎ። ከዛ በቃ በትንሽ ትልቁ ይቆጣል ምናምን። እሷ ደግሞ በቃ አትፈልገኝም እኔን ማለት ነው። አላምራትም መሰለኝ። እንደገና ደግሞ እሷ የምትፈልግለት ሚስት ሌላ ስለሆነ የእሷ የምታውቃት ያችን ስለሆነ እሷን ነው የምትፈልገው ማለት ነው። ከዛ የሆነ ቀን ላይ ብቻ በትንሽ ነገር ነው እንደዚህ በስልክ ነው ስልክን ስጠኝ ልጠቀምበት ኢሞኔም ቢብሎኛን ስለው አይ አለኝ። ስጠኝ እኔ ቁም ነገር ፈልጌው ነው ስለው አይሆንም ስለው ሲለኝ በዛ አንዳንድ ስንነጋገር እሱ አካረረና ጠራኝና ይኸውልሽ እኔና አንቺ አልን በቃ ለትንሽ ጊዜም ቦል ልንግባባ አልቻልንም። ስለዚህ አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት ልኑር አለኝ ማለት ነው። ይሻላል አልኩት። አዎ እሺ መቻልኩና ዩማሪ ምንድነው የሚያስቅሽ? እሱ ሄደ። እሺ ግን ለምንድነው የምትስቂው? አዎ የረበሸ እኔ ሳወራው የሆነ ነገር ይሰማኛልና እኔ የረበሸ ነው ዳንቺ የመጣሁት። እሺ ግን ልጅ እንዳለሽ ከዛ እንደወለድሽ ሳውዲ እንድነግረሽው ነበረ ለዚህኛው ለሁለተኛው ላረገሽለት? ያውቃታል ልጅቷን። እንደውም ዝም ብሎ እንደ ማንኛውም ሰው ማለት ነው። ልጅቷን ለልደቷ ጠርተ ነው የ1 አመቷን መጥቷል ከጓደኞቹ ጋር ያውቃል ሁሉን ነገር። ከዛ እንደዛ አለኝና እሱ ለካስ እኔ እንደዛ ተሰነባብቶ ቀኑ 20 ነው መስከረም 20 በ21 እህቱን ይዞ ሌላ አጨ ማለት ነው። አጭቶ ለታህሳስ እንዲያገባ አጨ ማለት ነው። እኔ በ20 ተለያይቶ ማለት ነው። ከዛ እኔ ደግሞ ይሄ ውርደቴንማ ድጋሚ ያልደግሞ ማባቴ የሌለው ልጅ ደግሞ ቤተሰቦቼ ጋር ሁለተኛ ልውለድ እንዲያልኩና ቤተሰቦቼም አያውቁ ወደ አዲስ አበባ መሄድ አለብኝ ወደ ወንድሞቼ ምናምን አሉ ብዬ ስወስን መሀል መንገድ ላይ ሌላ እህቴ ያለች ትልቅ እህቴ እሷ አስቀረችኝ መሀል መንገድ ላይ። እዛ እናቴ ማታውቅ ሁሉም ማያውቅ እርግዝናዬን በቃ ከሱ ተለያዩ ሄደች ነው የሚሉት ማለት ነው። እዛ ስኖር የሆነ ሰዓት ላይ ብቻ 7 ወር አካባቢ ነው ደወልኩለት። እንዴት ነው የእውነት አፈልገውም ልጁን ስለው ለምን አልፈልገውም አንቺ ነሽ መኖሪያ ያቃተሽ እንጂ ምናምን ሲለኝ እና ምንድነው ሀሳብ ስለው የት ነሽ ምናምን ሲለኝ እንደዚህ ነው አልኩት። እሱም ወደ ሌላ ሀገር ሄደ ወዲያውኑ እንደወጣው ማለት ነው። ያው እንዳጨ ማለት ነው። ታሳስ አጭቶ ሌላ ሀገር ሄደ። አጭቶ እሱ እኔን አስረግዞ ሌላ አጭቶ ለስራ ብሎ ወደ ሌላ በረሃ አካባቢ ሄደ። ኦኬ ያቻተ አላስረገዛትም? አላረገዘችም። ኦኬ ከዛ ዘው አካባቢ ነው ያለበት አካባቢ ስለሆነ መንገዱ እህቴ ጋር ይደዋወላሉ እና ሲያየኝ እንትን በቃ የሆነ አሳዘንኩት መሰለኝ። በቃ ለመቅረብ ሞከረ ብቻ ተወዘጋገበ። ከዛ ምን አለኝ ጋር ነበር የምትኖሪው? እዛው ከተማ ሆኖ ትንሽ ራቅ ያለ እህትሽ ቤት? አዎ እህቴ ጋር ሁኜ ግን እንትን ነው ስራ እየሰራው ነበረ። ስራ እየሰራው በቃ ምክንያቱም ቤተሰብ ከሚያውቅብኝ ደብቄ ማለት ነው። እዛው ወልጆ እንግዲህ ከዛ በኋላ እግዚአብሔር ያውቃል። ከዛ አሳዘንኩ መሰለኝ። በቃ እንሂድና ወደ ሀገር እንግባ አለኝ።
እንግባ ሲለኝ እንዴት ነው የምገባ አልኩት። ሁለተኛ አባቴ የሌለው በህጋዊ ተጋብቼ ያልወለድኩልኝ ድጋሚ ያንንስ እንደዚህ አደጋ ነው። ይሄንን ምን ብዬ ነው እንትን የምለው ስለው ችግር የለውም አለኝ። እንጋባ ቀለበት እንፈራረማለን ስለው አዎ አለኝ። ከዛ መጀመሪያ እምቢ ብዬው ነበረ። ልክ እኔ ካሳመንኩ እሺ ካልኩት በኋላ ተወዘጋገበ፣ ጸጥ ነገር አለ ማለት ነው። እንዴ ምን ነው እሺ ስል ደነገጥክ ስለው አይ አለኝ የሆነ ነገር ልነግርሽ ነው ግን እንዳትጣይ ነው እንዳትቁም ብቻ አለኝ ማለት ነው። አስማለኝና ደግሞ በዛ በማልኩበት ከማልኩ ምን ማድረግ እንደማልችል ያውቃል። ከዛ አይ እከሌን እኮ እንደዚህ ለተሳስ ጠብቂ ብያታለሁ፣ ግን ከአንቺ እንደዚህ ሆነሽ እዚህ እኔ ምሬ አልቻለም፣ እሷ ትቅር አንቺን ይዤ እሄዳለሁ አለ። ስለማልኩ ምንም ማድረግ አልቻልኩም። ምን የት ይዤ ይችላል? ስለማልኩለት ማለት ነው ምንም ማድረግ አልቻልኩም። ወደ ሀገር ቤት እንሂድ፣ ወደ ቤተሰብ እንሂድና እንጋባና አብረን እንኖራለን፣ እዛ ትወልጃለሽ፣ እሷን እተዋታለሁ አለኝ። ያጫት እንዲተዋት? አዎ። ከዛ እኔ በሰዓቱ በቃ በጣም ተሰማኝ ማለት ነው። ለሱ ግን ይሄን ቤተክርስቲያን ፊት ለፊት ነበር በቃ ተቀበለች። ከዛ እንደዛ እየወጣን እየገባን በሳምንት እንደቆየን ለካስ እኔን ከቤተሰብ ጋር አገናኝቶ እሱን ላጥልል ነው ማለት ነው። ምክንያቱም እኔ እዛ ሰው ቦታ ከእናቴ ርቄ የሆነ ነገር ብትሆን እኔ ተጠያቂ ነኝ ብሎ አስቦ ነው መሰለኝ እሱ ያሰበ ከእናቴ ጋር አገናኝቶ እሱ ያጫት ሊሄድ ነው መሰለኝ፣ ወይም ደግሞ አላውቅም ምን ሀሳብ እንደነበረው። ከዛ በሳምንት የሆነ በትንሽ ነገር ተነሳና ማዘርን ጠራት። ማዘር እኔና መቅዲ ምንም ልንግባባ አልቻልንም፣ በቃ እኔም ትዕግስት አጣሁ እሷም ትዕግስት አጣች፣ እስኪ ትንሽ እኔም ራቅ ልበልና ምናምን አለ ማለት ነው ብሎ ሲያወራት እኔ አልቻልኩም፣ በቃ የሌለ ቀዋስኩ ማለት ነው። ከዛ አላትና በል እግርህ እንዳመራህ አለችው። ከዛ በቃ እንደዚህ ብድግ አለና ቻው የለ ይሄ እንደዚህ አድርጌል እንዲዘሪ ላጥልል ማለት ነው። ከዛ በሌላ በር ሲወጣ እኔ በሌላ በር ቀድሜ መንገድ ላይ ጠበኩት። ልትሄድ ነው አልኩት። ሸወድከኝ ማለት ነው ስለው አይ ምን ላድርግ እኔ አልቻልኩም፣ እኔ አይምሮዬ በስር ተጎድቷል፣ እኔ ምንም እየቻልኩ አይደለም፣ የስራ እንትኑ አልገባኝም፣ ምን መኖር እንዴት እንደሆነ ግራ እየገባኝ ነው ምናምን አለ። እና ታዲያ በፊት ያወራው ሁሉ ምናምን እንዴት አድርገን እና እኔ በዚህ ሁኔታ አብረን ያለውን ነገር እንጋፈጣለን እንጂ እንዴት ስለው አይ ምናምን አለና ሄድ። እኔ ስከተል እሱ ሲሄድ የሆነ መንገድ ድረስ ሄድን። መጨረሻ ላይ ልንገርህ አልኩትኝ፣ አንተ ከሄድ ልጅ አልወልደውም ራሴን አጠፋለሁ አልኩት። ሁለተኛ ዲቃላማ አልወልድም አልኩት። እኔ የኔ የፈለገ ይሁን ህይወቴ ድሮ ነው የተበላሸ፣ ግን አሁን ቤተሰቤን ሁለተኛ አላዋረድም፣ አባቱ የሌለው ልጅ አልወልድም አልኩት። አትጠራጠር አረገዋለሁ አልኩት። ከዛ ኧረ እንደው እባክሽን ችግር ውስጥ ነው የነበርኩት አላሳዝንሽም፣ ይሄን ያህል በስራ አሳልፌ አሁን ምስር ነው የምትመኝልኝ ምናምን ሲለኝ እኔ ታሰር አላልኩ፣ ልጁ ይወለድ፣ ልጁ ከተወለደ በኋላ እንደ ፍጥርጥርህ እንደ ፍጥርጥሬ እንኖራለን ምናምን ስለው እየተጨቃጨቅን እያለ እሱ ሄዳለሁ እያለ ምን እያለ እኔ ራሴን አጥፋለሁ አልኩት። የእውነትም ያደርገው ነበር። በሰዓቱ ግራ ገብቶኝ ነበረ። ከዛ እህቴን ሲያት በርቀት ለነይ እህትሽን ውሰዱ አላት ማለት ነው። ከዛ ልጅቷ ችኩልናት ሄደችና ለእናቴ ስነግራት እናቴ የሆነ ነገር የሆንኩን የመሰላት በድንጋጤ የሆነች እንደመጣች አባቴ በቃ የሌለ እንትን አሉ ማለት ነው ደንግጠው። ከዛ እናቴ ልክ እንደዚህ በደህና ስታይ እንደዚህ ብርክክ ካለችና አለቀሰች ማለት ነው። የዛ ሰዓት እኔ አልቻልኩም። ከዛ እንደምንም ተቆጣጠረችና እናቴ ስም አለችው፣
ይሄ ልጅ እስኪወለድ ድረስ ትቀመጥ እንደሆነ ተቀመጥ፣ ከፊቱም ከእናንተ መዛመድ አልፈልግም ነበረ። እምቢ አለችኝ። እንግዲህ ከሆነ ሆነ። ይሄ ልጁ እስኪወለድ ድረስ አርፈ ተቀመጥ። ልጁ ይወለድ፣ ልጁን እኔ ይዛለሁ። እግር ወዳር ደረሰበት አንተም ትሄዳለህ፣ እሷም የኑሮ አንተ ኑር ብቻ። በአሁን ሰዓት ግን አንተ እንደዚህ ወንድ ልጅ ሆነ ምንም ስለሌለ እዛና እዚህ እየረገጥክ እሷ እንደዚህ ሆና ልጅ አንድ ነገር ብትሆን የልጄን ህይወት ከአንተ ቤተሰብ ነው የማስመልሰው። የልጄ ገዳይ የልጄ አንተነት ተጠያቂ፣ አንተን ባላገኝ ከቤተሰብህ አለችው ማለት ነው። ስትለው ቁጭ አለ፣ ደነገጠ ማለት ነው። ቁጭ አለ። ከዛ በኋላ ተመለሰ ጸጥ አለና ከዛ ጓደኞቹ ጋር ምናምን ተመካከረ መሰለኝ። ቤት እንከራይ አለ። ተከራየን። ከዛ እኔን እዛ ቤት ተከራይ ያስቀመጠና እናቴ ጋር ደርሼ ልምጣ ቀለብ አስቤዛ ምናምን ላንጣ ብሎ ሄደ ማለት ነው። ሄዶ ቆይቶ መጣ። ከዛ ያው በቃ እንትን ይላል የሆነ ነው የሚንቀባረር በቃ የሌለ በቃ ተለምኖ ስለቀረ የሌለ ነው በቃ ሰበብ የሚፈልገኝ ማለት ነው። ከዛ መጠጣት ጀመረ። በጣም ነው የሚጠጣ፣ በጣም ይጠጣል። እስከ 5 እስከ 6 እኔ እንደዛ እርጉዝ ነኝ። በቃ ቤቱ አይሟላ ይላል። እንደገና ቲቪቲ ይዘኛል። በቃ ለማላውራ የሌለ ፈተና ውስጥ ገባው ማለት ነው። የሌለ ሐኪም ቤት ራሱ አሞኝ እንኳን አብሮኝ የሚሄድ በቃ ቤተሰብም ጠላኝ። አብሮኝ የሚሄድ ራሱ አጣው። እሱ መጠጥ እየጠጣ እኔ ብቻዬን ደግሞ ሆስፒታሉ ይርቃል። እግዚአብሔርን 5 ብር ለባጃጅ ራሱ አይኖረኝም። 5 ብር ማለት ነው። ምግብ ራሱ አብዛኛው የምበላ እናቴ ቤት። እሱ በቃ በዛው ይውላል ይመጣል። ጠጥቶ ይመጣል። በምን እንደሚጠጣ አላውቅም። ከዛ መሀል ላይ እናቱ ሞተች። ትንሽ ተቀየረ። አሁንም እንደዛው ነው። በቲቪት እንደተወጠረ ነው። በጣም ይበድለኛል ማለት ነው። በጣም ነው የሚበድለኝ ማለት ነው። ከዛ መጨረሻ ላይ ይኸውልህ አልኩትኝ፣ እኔ መስራት እችልበታለሁ፣ ትንሽ ታገሰኝ። ይሄ ልጁ ከተወለደ በኋላ ወይ ለአንተ ቤተሰብ እንሰጣለን ወይ ለእኔ ቤተሰብ እንሰጠዋለን። ከዛ አንተም የፈለግከውን ትኖራለህ፣ እኔም የፈለግኩትን ሰርቼ እኖራለሁ። አሁን ግን ይሄ ልጁ እስኪወለድ ድረስ ትዕግስት ይኖረህ። እርግጥ ብዙ ነገር ልትመኝ ብዙ ቃል የገባሁ ሊኖር ይችላል። እሱ እየረበሸ ሊሆን ይችላል። አሁን ግን እኔ ያለሁበትን ሁኔታ ታረዳኝ ምናምን አልኩት። በቃ የሌለ ነው በቃ ያናንቅ ቤተሰቦቹ። በዛ ላይ ቤተሰቦቹ እንዴት እንደ ሰው አይቆጥሩኝም። ከመተው ያለውን በልተው ጠጥተው ራሱ ሄደው ሌላ ሚስት ነው የሚመኙለት። በቃ እኔ አላምራቸውም። ያው አንገናኝም በመልክም እንደ ሲያዩኝ የሆነ ኩስስ ምናምን ነገር ሆኜ ሲያዩ የሌለ እንትን አልኳቸው። እንደ መንገድ ላይ ራሱ ሰው እንደ ሰው አይቆጥረኝም። አብረን ስንሄድ ማርያምን ከዛ ልጁ ተወለደ። ያው በመከራ ያው በፈተና በእልክ ነው የወለድኩት። በእልክ ራሱ ሐኪም ቤት ገብቼ እንኳን ምጤ የእልክ ምጥ ማለት ነው። የእልክ ምጥ ዶክተሮቹ ራሱ እንዴ አሁን አይተንሽ ላይ ነበርኩ እንዴት እልክ ምን ወለድሽ? ወንድ ልጅ ወለድኩኝ። ከዛ ልጁ ወዲያው እንደወጣ እንትን አለ፣ ጸጥ ነገር ሲል ስጮህ እይታረገና ትቶኝ ሂድት አለ። ከዛ እህቴ መጣች። ኧረ ይሄ ልጅ ዝም አለ ጡት አይጠባም ምናምን ስላትኝ ስታየው ዝም አለ ማለት ነው። ከዛ ወዲያው ሮጣ ዶክተር ጠራችና ዶክተሮች ይዘውት ሄዱ። ከዛ አንተ ምን ሆነ ነው ዶክተር እንኳን ጠራም እንዴ? ድሮም ለማይወጣ ልጅ ምን አደከመኝ አለኝ። የማያድግ እኔ አውቃለሁ እንደማያድግ አለኝ። ከዛ ዝም አልኩትኝና ወሰዱትና አዩትና መልሰው አምጥተው ሰጡኝ። ከዛ ደግሞ አሁን ምንም አልተቀየረ። እዛ መልሰው ወሰዱ፣ ማሞቂያ ክፍል አስገቡትኝ። ከዛ ሳምንት እዛ መቆየት አለበት ተብሎ ሳምንት እዛ ስቆይ እሱ እናቴና እሱ እየተፈራረቁ ነው ሆስፒታል እንትን የሚሉት። ከዛ እናቴ እዛ አስቀምጣው ትሄዳለች እሱ አለ ብላ እሱ
ጓደኞቹ ጋር ሊጠጣ ትቶኝ ይሄዳል ማለት ነው። ከዛ ሲመጣ የሆነ አሞኝ ማለት ነው። አሞኝ መሀል ላይ አሞኝ ነበር። አሞኝ ሳለቅስ ምን ስል አረ እንደው ሰው አትረብሽ ይለኛል። እኔ ያመመኝ አይታየውም። ሰው አትረብሽ ኧረ ዝም ብለሽ ተኝ ይለኛል። እዛ እሺ ቤተሰብ ጥራልኝ፣ አረ በቃ ዝም ብለሽ እንደዚህ ላይ አይረዳኝም ማለት ነው። ከዛ እናቴ ስትመጣ እናቴ ነገርኳት ማለት ነው። በቃ ልጄ እናስወጡልኝ አለች እና በጣም ርቀት አለው የተወሰነ በሳምንቴ ሳይሞላው ልጁ ሳምንት ነበር መቆየት ያለበት። ወደዛ ሄድን። እናቴ ቤት ገቡ። ከእናቴ ትንሽ እንደቆየሁኝ 10 ቀን ነው እንደዛ እንደቆየው ወደኛ ቤት ሄድን። ወደኛ ቤት ሄድን። የሚገርምሽ ጠዋት ይወጣል ማታ ይገባል። ልጁን እንኳን እንደዚህ አያየውም። ልጁ ደግሞ እንደሆነ ነገር አፍንጫ ይዘጋል። ሌሊት ቁጭ ብዬ ልጁን አቅፌ እንደዚህ ሳስተኛው ስለሚታፈን ቁጭ ብዬ ሳድር ምኑ ነው ራሱ አይለኝም፣ ጸጥ ይላል ማለት ነው። ከዛ ሳይፈልግ ነው ተገዶ ነው፣ ለዛ ነው ተገዶ ነው። ከዛ መሀል ላይ ገና ክርስትና ምናምን አልተነሳም። እንደዚህ በሆነ ነገር ብቻ በምን እንደሆነ ትዝ አይለኝም። ተጋጨንና ብድግ ብሎ ሄዳለሁ አለ። ክርስትና እኮ ገና ሊነሳ እናቴ አንዳንድ ነገር እያሟላች ነው። ከዛ አሁንም እናቴ ኧረ እኔ በእናንተ እንደሆነ ወንድ ልጅ እየለመነ እንጂ እንደው የሴት ቤተሰብ እንደዚህ እየለመነ እንደው በወጉም በስርዓቱም አይቻል አቅም ግን እንግዲህ ቀን ጥሎኛልና ምን እንደው ክርስትና አስነሳለችው። ደግሞ ክርስትና ይነሳና እንደፈለክ ተባለ። ከዛ ክርስትናው እየተደገሰ እያለ ነው እናቱ ሞተች። ሳምንት ሲቀረው እናቱ ሞተች። ከዛ እናቱ በሞተች ቀን የኔ እናት ደግሞ ታማ ሆስፒታል ገባች። ከዛ ማን ይስራው በጎረቤት እንደዚህ ምናምን ተሰራ። ጥቁር የሱ እናት ሞታለች። እኔ ያዘለኝ እንደው እናቴ ሆስፒታል ተኝታለች። ብቻ ያው ያዘን ነው። ክርስትና ተነሳን፣ ተመለስን። ገጠር ሄደ። ለአርባው ሄድኩኝ። ለአርባው ለእናቱ 40 ሄድኩ ገጠር። እዛ እናቴ ግን እዛ እንዳትሄጂ ብላኝ ነበር። ታማን ያለችው እንዳትጨረኔ ሴትዮዋን አውቃታለሁ። ደግሞ ተወለድኩ አይደለ እንግዲህ ለቅሶ አልሄድኩኝ። እንግዲህ 40 ልሄድ ያው ስለሚለቀስ ብዬ ሲሄድ አክስቶቹ ምናምን የሌለ ነው የሚቀልዱብኝ ማለት ነው። ግን ጤነኛ ናት ይለ ብርድ ነው አገሩ ብርድ ነውና ኮሰስ አልኩ እዛው ላይ ማለት ነው። አጭር ነኝ እዛው ላይ ልጁ አዝየዋለሁ። ልጁ ሲጫይ ብርዱ እንትን ሲል የሌለ በሽተኛ መስልኳቸው፣ ግን ጤነኛ ናት ይሉታል። ራሷን ችላ ትራመዳለች ይሉታል። የሌለ ተጫወቱብኝ ማለት ነው። ከዛ እኔ ቁጭ ብዬ እዛው ማለት ነው። አይ አንተ መራጭ ይወርቃል ከተመራጭ የሚባለው አንተ ስመርጥ ቆይታ ሲሉ አይ ስመርጥ የነበረው እኮ እቺን አጥቼ ነው አላቸው ማለት ነው። እንዳንተ እዚሁ ምችል ገጠር ስራ አግባና እዚህ እናትህን ቦታ ይዛ ቁጭ በላሉትኝ። ከዛ እንደዛ ብለው ሲጨቃጨቁ እኔ እንደምንም አልቆጠሩኝም። በቃ እዚህ እንደራስ እዚህ ገጠር እርሻ የምትችል ምናምን አግባና እዚህ ተቀመጥ፣ የልጅህ እናትህን እዛው አስቀምጣትና ማረፊያ ትሆነናለች አሉት ማለት ነው። ከዛ እንደዛ ሲባባል በቃ ኑር አልኩት። እዛ ምን ከተማ ምን አለ ምንም እዛ ልቀመጥ እያልክ አይደለም እዚህ እውነታ ነው አልኩት። አይ እኔ መኖር አልችልም እዚህ ገጠር ምናምን አለ። አይ ዞሮ በእኔ በኩል ቅር አይለኝም፣ ምክንያቱም እዛም እየተለመንክ ነው እስካሁን የተቀመጥክ። ምንም እዛ ላትቀመጥ እዛ ቤት የለ ምን የለ እዚህ ያለህን እርሻህን ያዝ ስለው በቃ ይረብሻል፣ ያስቸግረኛል። በጣም ነው የሚጠጣው። በቃ ይጣላኝና ብድግ አያችሁ ኔትወርኩ ሳትጨርስልን ኔትወርኳ ተቆራረጠ። አይ ልጅ አባት ያደረገኝ ነገር እንደ ፊልም አሁን አይምሮዬ ላይ በቃ እየተመላለሰብኝ በቃ እንደዚህ እንደ ቆምኩ
ጠላሁት እንዴ ጣልቼው ራሱ ብኮ ብተወው እኔ ደስ ይለኝ ነበር። ካይምሮ ያልጠፋልኛል ምን ነገር ስሚያጠፋልኝ እኔ በቃ አሁን ዝም ብዬ እንደዚህ ቀይር እላለሁ። በተለይ አሁን ወንድሽ ምናምን እንደዚህ ድምጽ ይሆን ብቻ ሲያዙኝ ራሱ ደህና እየሳኩ የነበረ ቀየራለሁ። በቃ ቀይር እላለሁ። በቃ ይሆን አይምሮዬ እንትን ብሏል። እንደዚህ አሁን ልብስ እየተኮስኩ ምን እያልኩ ትንሽ እንደው ሀሳብ ከመጣብኝ በአይምሮዬ ዝም ብዬ አለቅሳለሁ። እሱ ደግሞ በድዬሻለሁ፣ ይቅር በይ፣ ይቅርታ አድርጊልኝ፣ ያላንቺ መኖር አልችልም። እንዴት ነው ግን ምን ሆኜ ነበር የዛ ሰዓት እኔ እንደው ምን እየሆንኩ ነበር ይለኛል ማለት ነው። አሁን ራሱ ስልኬን ወስዶ እንዴት እንደምጠላህ በምን ራሱ ማስረዳትም አልችልም። በጣም ነው የጠላሁት። በጣም እንኳን እሱ ሌላ ሰው ራሱ በሱ የተነሳ እንዴት እንደምጠላ ማመንም ምንም በቃ ብቻ ከባድ ነው። ውዴ ይቅርታ ክሎዘዶር ነው ፕሮፐርሊ ይቅርታ። ልጆቼን እየተቀበልኩ ነበር ከትምህርት ቤት መጣሁ እና ምን እያልሽ ነበር? መጨረሻውን አልሰማሁም። ስለዚህ መጨረሻው ታውሪ ብላ ይፈቅዳልኝ ነው። እሺ አቡ አሁን እኔ ሁለት ነገር እንድትመክሪኝ ነው የምፈልገው። አንደኛ ልኩ ነው ማወቅ የዚህ የወንዱ ልጅ አባት እጅግ በጣም ጠላሁትኝ። በቃ የእሱ ስራ በደል ነው የሚመጣብኝ። ስራ እየሰራው እንባዬ ይሄዳል። ዝም ብሎ ሳላስበው እንባዬ ይወርዳል። እንደገና እነዚህ ራሱ የምሰራባቸው ወንዱ የተባለ ሲያዙኝ እንደሆነ ነገር በቃ ቀየራለሁ። ሴቱ ራሱ ትክብላ ታይኛለች። እየሳኩ ምናምን የነበረ ልክ የሆነ ሰው ምጥት ሲል በቃ ቀየራለሁኝ። እንደገና ደግሞ በቃ አለቅሳለሁ። የሆነ በቃ እንዲህ የኔ ያህል ሰው ክፉ ይሆናል እንዴ ምናምን ብዬ በቃ በጣም ነው እንትን የምለው የሚሰማኝ። በጣም ጠላሁትኝ። እሱ ደግሞ ይደውላል እንደው በቃ በድዬሻለሁ። ምን ሆኜ ነበረ? አሁን ግን አየሁት። በቃ እኔ ከአንቺ ጋር ካልኖርኩ በቃ ህይወትም አይደለም የምኖረው። በቃ ጸጸት ሊገለኝ ነው። አንቺማ መልካም ሆነሽ ነው ያሳለፍሽው፣ ለእኔ ሆነሽ ነው ያሳለፍሽ። እኔ ግን አንቺን ያደረግኩሽ እና የበደልኩሽ ነገር ከሌላ ሰው ጋር እንድኖር እያደረገኝ አይደለም። በቃ ራሴን እያጣሁት ነው። ከአንቺ ጋር ያልኖርኩ ከማንም ጋር እንደማልኖርም አውቄዋለሁኝ ምናምን ይለኛል። እና በምን አይነት ይቅርታ ነው አንቺን ይቅርታ ብዬ እምከሰሽ ምናምን ይለኛል። አይ ከዚህ በኋላ ጭራሽ አይሆንም፣ እንዳታስበው፣ እንድትሞት እንዲሆን ነገር እንድትሆን አልፈልግም። ምክንያቱም የልጄ አባት ነህ። ግን ያንተ ስራ ግን እንደ መርዝ አሁኑንም እየበላኝ ነው ያለው። ከኖርኩት አሁን እያሰብኩ እየተሰቃየው ነው ያለሁትኝ። እንዴት ያን ያህል ሰው ክፉ ሁኑ እንደዛ ከፍተህኔ እንደዚህ ታሰቃየኛል? ምክንያቱም አቡ አንዳንዱን ነገር ልንገራችሁ ብል አያልቅም። እኔ ያነበሁትን እኔ የተሰቃየው ስቃይ አያልቅም። ግን እግዚአብሔር የተመሰገነው በጓደኞቼ ላይ ጓደኞቼም ማለት አይደለም በእህቶቼ ላይ እዚህ ቦታ እንድደርስ ያደረጉኝ እነሱ ናቸው። በራሳቸው ወጪ ሙሉ ወጪ ከፍለው እስከ ሲወሲ ከመምጫ ከልደት ካርድ ጀምሮ እንዴት ነው ማስተካከል የምችለው? እንደገና ደግሞ እንግዲህ በእኛ ሀገር ለየት ያለ ስም ነው። የአባቷ ስም እንደ አዲስ ነው። ትምህርት ቤት ራሱ ያሾፉባታል በአባቷ ስም። ምክንያቱም ብዙም አልተለመደ ወደኛ ማለት ነው። ያን ነገርስ እንዴት ነው ማድረግ የምችለው? ግራ ገባኝ። እሱ ከሳውዲ የራሱን ጸጉር ቆርጠው ዱባይ ይላክልሽ። ከዛ ሁለቱን አንቺ ዱባይ ውስጥ የልክሊኒክ አስመርምሪ። ከዛ አስመርምረሽ ውጤቱ ካልሆነ በቃ ወደ አረቡ እንሄዳለን ማለት ነው። ገባሽ?
በምን በሰው ነው የሚመጣው? ዴቼል ምናምን እንደዛ ዴቼል ጠይቄ ነበር ከዚህ በፊት አይቻልም ብለውኛል። ወደ ሳውዲ ለዛሽ ለመላክ ፈልጌ አይቻልም አሉ። ለእህትየዋ ለመላክ ፈልጌ ነበር በፊት ብሎክ ሳታረገኝ። በተመቸሽ አንቺ ገንዘብ አዘጋጂ፣ አላማሽ ነው አይደል ነገር። ስለዚህ ሰርተሽ ገንዘብ አዘጋጂና በሰውም ሆነ በዴቼል በፖስታ ቤት በተላከው ይላክልሽ። ከኢትዮጵያ ዱባይ እቃ ማምጣት ቀላል ይምጣልሽ። እሱ ደግሞ ከሳውዲ ይላክልሽና አስመርምሪና ውጤቱ አንድ ካልሆነ ሀበሻው አይደለም በቃ ሙሉ በሙሉ እርግጠኛ ሆነሽ አረቡን ትነግሪዋለሽ። እኔ እሱ ቢሆን ደስ ይለኛል። ሀበሻው ቢሆን ደስ ይልሻል። ፈጣሪ ደስ እንዲል ያደርገው ያረጋል። እኔ የእሱ ቢሆን እኔ ከኔ ጋር ስለሆነ ስላልሆነ ሳይሆን ብቻ በስሙ ኢትዮጵያዊ በመሆኑ ራሱ ደስ ይለኛል። አትሊስት ኢትዮጵያዊ ስለሆነ ነገም በቀላሉ አባቷ ማግኘት ትችላለች ምናምን። ስለዚህ ፈጣሪ ያርግልሽ፣ እሱ ይሆንልሽ። አሜን። እና ሌላውን ነገር ጥያቄ አንደኛ ወንድ ጠሊዎሽበትን የስነ ልቦና ሐኪም ኦንላይን ላይ ያክማሉ። ኢንስታግራም ላይ ነይ እና ስልኳን ሰጥሻለሁ። አንዲት ሴት አለች፣ ወንድም አለ። ግን የተመቸሽ ከሴት ከወንድ የሚመችሽን አንድ ሳይካትሪስት አገናኝሻለሁ። ኢንስታግራም ላይ ነይ። እዛ ሆኖ በቃ በአካል ሁለቱም በአካል ኢትዮጵያ ተገናኝተው እሱም ከሳውዲ ሲገባ እሷም ከዱባይ ስትገባ የዛኔ ይደርሳል። ምንም ችግር የለውም። አሁን that is yours, that remaining from Simon. You want it? You want, you can have it.